ምዕራፍ 2 ክፍል 2 የሐበሻ ክርስቲያኖች በኸሊፋው ስር በገባቸው ዳህላክ ደሴት ላይ ሲዘምቱ ህዝቡ በትልቅ ተራራ ላይ በመውጣት እሳት ያነድ ነበር። ይህን የሚያደርገው እሳቱን በማየት አጋዥ የሙስሊም ኃይል ወደ አካባቢው እንዲመጣለት በማለም ነበር። እሳቱን በማየት እየመጡ ያግዟቸው ነበር። በዚህ ጊዜም በኸሊፋው ጦርና በአክሱም ጦር መካከል ግጭቶች ይከሰቱ ነበር። ሙስሊሞች ሐበሻን ሙሉ ለሙሉ የመቆጣጠር አቅም ቢኖራቸውም አላደረጉትም። ተክለ ጻድቅ መኩሪያ እንዲህ ይገልጹታል። ነገር ግን አረቦቹ ወደቦችን ከያዙ በኋላ ወደ መካከል ሐበሻ ድረስ ገብተው በሌላው ሀገር እንዳደረጉት ሐበሻን ለመያዝ ያደረጉት ትልቅ ጦርነት የለም። ምናልባት ካልነኳችሁ በቀር ሐበሻን ሰው እንዳትነኩ ብሎ መሐመድ በህይወቱ አዟል የተባለውን ለማክበር ይሆናል እንጂ በእውነት በዚያን ጊዜ ባላቸው ኃይል የአክሱምን መንግስት እንደ ፋርስና እንደ ግብጽ ለመውረር ቢፈልጉ ኖሮ ሳይቻላቸው የሚቀር አይመስልም። ሐበሻና አረቡ ዓለም ባላቸው የጂኦግራፊ ቅርበት የተነሳ የተለያዩ የአረብ ጎሳዎች ወደ ሐበሻ በተለያዩ ጊዜያት ተሰደዋል። ለአብነት በ738 ወይም 121 ዓመተ ሂጅሪ ኢማም ዘይድ ቢን አሊ ዘይን አልዓቢዲን ሲገደሉ ተከታዮቻቸው ተበታተኑ። ከፊሎቹ ወደ የመን ሲሰደዱ የተቀሩት ወደ ሐበሻና ሶማሊያ ተሰደዋል። በየመን የተሰደዱት በዚያው የዘይድያን መዝሐብ መሰረቱ። በኋላ ላይም የዘይድያ መዝሐብ ወደ ዘይላ ወደብ ወይም ከተማ ደርሶ ነበር። ኢብኑ ባጡጣ በ1330 ዘይላን በጎበኘበት ጊዜ በዚያ የዘይድያ ተከታዮች እንደነበሩ ጽፏል። ቀጥሎ የኡመያዱ የመጨረሻው ኸሊፋ መርዋን ቢን መሐመድ በግብጽ ሳለ በጁላይ 750 ወይም ዙልሂጃ ወር 132 ዓመተ ሂጅሪ ከአቡል አባስ በተላከ ጦር ተከበበ። ወደ ሐበሻ ሊሸሽ ሲል በአሚር ቢን እስማኤል ቡሰይር ከተማ ላይ ተገደለ። በዚህ ጊዜ በሙአዊያ ኢብኑ አቡ ሱፊያን ረዲየላሁ ዐንሁ ተመስርቶ የነበረው የኡመያዶች ኸሊፋ በአባሲዶች ኸሊፋ ተተካ። አባታቸው ኸሊፋ መርዋን ቢን መሐመድ ሲገደል ልጆቹ አብደላህና ዑበይዱላህ ወደ ኑባ ሸሹ። በዚያም የአባታቸውን ወዳጆች አገኙ። 4000 ያህል ሰዎች አበራዋቸው እንዲሰለፉ ማድረግም ቻሉ። የኑባው መሪም አቀባበል አደረገላቸው። በኑባ በመሆን የጥቃት እርምጃ ለመውሰድ መዘጋጀት ፈለጉ። ነገር ግን የኑባው መሪ ፈቃደኛ ሳይሆን ቀረ። ከዚያም ቁጥራቸው 4000 ከሚደርሱ የበኒ ኡመያ ደጋፊዎች ጋር ወደ ሐበሻ ተጓዙ። በቤጃ ክልል ሲያልፉ የቤጃው መሪ ጥቃት ከፈተባቸው። በመካከላቸው ጦርነት ተካሄደ። ወደ የመን በመጓዝ የኡመያድን ኸሊፋ ዳግም ለመመለስ ትግል ማድረግ እንዳለባቸው ወሰኑ። በሐበሻ ወይም የዛሬዋ ኤርትራ በኩል ጉዞ ጀመሩ። መንገድ ጀምረው ሳለ በሁለቱ ወንድማማቾች አብደላህና ዑበይዱላህ የተመራው ቡድን በተለያየ አቅጣጫ ሲጓዝ መንገድ ላይ አያቸው። ከአንድ ሰዓት በኋላ ሊገናኙ ያለሙት ሳይገናኙ አንድ ቀን ቆዩ። በዚህ ሁናቴ ላይ ሳሉ ቁጥሩ ከ4000 በላይ የሆነ የሐበሻ ኃይል በዑበይዱላህ በተመራው ቡድን ላይ ጥቃት ከፈተ። መሪያቸውን ዑበይዱላህን በጦር ወግቶ በመግደል የተቀሩትን ማረከ። ንብረታቸውንም ምንም ሳያስቀርም በመዝረፍ ጥሏቸው ተሰወረ። የለበሱትን ሳይቀር የተዘረፉት የኡመያድ ኃይሎች ራቁታቸውን በመሆን የሚበላና የሚጠጣ በማጣት ተንገላቱ። ታዋቂው የታሪክ ጸሐፊ አልያዕቆቢ ከውሃ ጥም የተነሳ አንዱ የሌላውን ሽንት እስከ መጠጣት ደርሰው እንደነበር ጽፏል። ለአንድ ወር ያህል በችግር ቆይተው ከአብደላህ ቡድን ጋር ተገናኙ። የአካባቢው ሰው ያለውን ሰጣቸው፣ ልብስም ለበሱ። ከዚያም ባሪያ በመምሰል በጋራ ወደ መካ ተመልሰዋል። የተወሰኑት በኒ ኡመያዎች ግን በሐበሻ ቀርተዋል።
ታዋቂው ግብጻዊ የታሪክ ጸሐፊ አልመቅሪዚ እንደገለጸው በሐበሻ የቀሩት በኒ ኡመያዎች ጥቂቶች ናቸው። እንደ ፕሮፌሰር ኤርሊች ብሮካምበር ገለጻ እነዚህ አረቦች ወደ ሐበሻ ሲገቡ አረብ ገባ ተባሉ። በኋላ ላይም አርጎባ የሚል መጠሪያ እንዳገኙ ጽፈዋል። አረቦቹ ከአረቢያ በመሪያቸው በመርዋን ቢን ዩሱፍ መሪነት ተነስተው ከኤርትራ ዳርቻ ሰፈሩ። በኋላ ላይም ወደ ሸዋና ወሎ አቅራቢያ ተሰደዋል። ከአካባቢው ማህበረሰብ ጋርም በጋብቻ ተሳስረው ኢስላምን ሊያስፋፉ ችለዋል። በ764 ወይም 147 ዓመተ ሂጅሪ የግብጽ መሪ የዚድ ቢን ሐቲም አልሙሐለቢ ለሐጅ ወደ መካ ተንቀሳቀሰ። በግብጽም የጦር መሪውን አብዱላህ ቢን አብድራህማን ቢን ሙአዊያ ቢን ሐዲጅን ተካ። ኸዋሪጆች ወደ ሰሜን ኢትዮጵያ ወደ ዛሬዋ ኤርትራ በማቀናታቸው ከሐጅ ሲመለስ ሐበሻን ለማጥቃት ዝግጅት አደረገ። በ766 ወይም 149 ዓመተ ሂጅሪ ጦሩን ወደ ሐበሻ አዘመተ። በርካታ የኸዋሪጅ መሪዎችን ገደለ። አንገታቸውን በመቅላት ወደ ግብጽ ይዞ ተመለሰ። ከቆይታ በኋላም ወደ ኸሊፋው ማዕከል ባግዳድ ላከ። በዚህም ድርጊቱ ምክንያት የዚድ ቢን ሐቲም ከግብጽ በተጨማሪ ቡርቃ ይሰኝ የነበረውን ግዛት እንዲያስተዳድር ሰጠው። በ770 ወይም 153 ዓመተ ሂጅሪ የአክሱም መንግስት የንግድ መስመሩን ለመቆጣጠርና ሙስሊሞችን ከአካባቢው ለማባረር ጥቃት ከፈተ። የጅዳ ከተማንም አጠቃ። በዚህ ጊዜ የአባሲድ ኸሊፋው አቡ ጃዕፈር አልመንሱር የሐበሻን ጦር የሚመክት ሰራዊት ወደ አካባቢው በመርከብ ላኩ። የአክሱም መንግስት ሳይሳካለት ጥሎ ሸሸ። የጅዳ ከተማም ነፃ ወጣች። በመሰል ግጭቶች ምክንያት በአክሱም ይኖሩ የነበሩት ቤዛንታናውያን አክሱምን ለቀው ሄዱ። ለአክሱም ኢኮኖሚ ወሳኝ የሆነውን ዓለም አቀፍ ንግድ ያካሄዱ ነበር። ከዚህም የተነሳ የአክሱም መንግስት ለዓለም አቀፍ ንግድ ሙስሊም ወይም አረብ ነጋዴዎች እንዲመጡ እንዲገቡ ለመፍቀድ ተገደደ። ቤዛንታናውያኑ በሙስሊሞች ተተኩ። ሙስሊም ነጋዴዎች ከንግዱ ጎን ለጎን ኢስላምን ማስተዋወቅ ያዙ። የአክሱም መንግስትም ዳግም ትንኮሳ በማትፈጸምበት ሁኔታ ተዳከመች። ኸሊፋው ዳህላክን የተቆጣጠረው የሚመጣውን ትንኮሳ ለመመከት ብቻ ስለነበር ከዳህላክ አልፎ ተዳክማ የነበረችውን የአክሱም መንግስት ለመያዝ ሙከራ አላደረገም። ትንኮሳው እንደማይፈጸም ኸሊፋው ሲረዳ በዳህላክ ላይ የነበረው ቁጥጥር ቀነሰ። በዚህ ሁኔታ ላይ በየመን የኸሊፋው ተጠሪ ወይም መሪ በነበረው ሐማድ አልበርበሪ ላይ አመጽ ተቀሰቀሰ። በዚህ ጊዜ የአክሱም መሪዎች ዳህላክን ከኸሊፋው ለመገንጠልና ዳግም ለመቆጣጠር ሞከሩ። ኸሊፋው ሃሩን አልረሺድ ከ786 እስከ 809 ኸሊፋ ነበሩ። በዳህላክ ወይም ሐበሻ ላይ ጥቃት ለመክፈት ፈለጉ። ለዚህም ታዋቂውን የማሊኪ መዝሃብ መስራች የሆኑትን ኢማሙ ማሊክ ኢብኑ አነስን ፈትዋ ጠይቀዋል። ኢማሙ ማሊክም በኸሊፋ ሃሩን አልረሺድ ለቀረበላቸው ጥያቄ ሱልጣኑ በድሏቸው ከሆነ ያመጹት እነርሱን መዋጋት አይቻልም፣ ነገር ግን እንዲሁ አምጸው ከሆነ እነርሱን መዋጋት ይፈቀዳል ሲሉ ምላሽ ፈትዋ ሰጡ። በዚህ ጊዜ ቤጃውያን መጠናከር ጀመሩ። በቀይ ባህር አካባቢ ቀድመው ኢስላምን ከተቀበሉት ውስጥ ቤጃውያን ህዝቦች ይገኙበታል። የቤጃ ህዝብ ዛሬ በሱዳንና ኤርትራ ይገኛል። ከአክሱም መንግስታት ጋር ገብር አልገብርም ጦርነት ሲያካሄድ የነበረ ህዝብ ነው። በ831 በቤጃው መሪ ካኑን ኢብኑ አብዱል አዚዝ እና በኸሊፋው አልሙዕተሲም መካከል ስምምነት ተደረገ። ኸሊፋው ሙዕተሲም ለቤጃው መሪ እስከ ደቡብ ዳህላክ ያለው ግዛት በእርሱ ስር ይሆን ዘንድ ፈቀደለት። ይቀጥላል።